እዛ በቦታኒካል ጋርደን ላይ የተሰሩትን ስራዎችን እዚህ አምጥቼ ወደ ፕሮዳክት ለመቀየር ጥረት በማድረግ የተወሰኑ ፕሮዳክቶችን አውጥቻለሁ። ገባ ብለን ማየት እንችላለን ማለት ነው። በሚጀምርበት ጊዜ ወደዚህ ይሄ ላቦራቶሪያችን ነው፣ የባዮሎጂካል ላቦራቶሪ ነው። ወደዚህ ስናይ በባዮሎጂ ላቦራቶሪ የተሰሩ ስራዎችን ወደዚህ ማለት ነው ለማየት ይህን ስራ ለመስራት የሚያስችሉ የተለያዩ ነገሮች አሉ። እነዚህ ነገሮች እዚህ አሉ። ከዛ እነዚህ ነገሮችን በመጠቀም የተለያዩ ፕሮዳክቶችን እያወጣው በዚህ ሰዓት ይገኛለሁ ማለት ነው። እነዚህ ነገሮች ግብዓት የሚሆኑት ነገሮች በዚህ አይነት ሁኔታ አስተካክዬ እየሰራው ነው የሚገኘው ማለት ነው። እነዚህ ነገሮች አሁን እንዳየነው እዛ ጋርደን ላይ ያሉት ማለት ነው ፕላንቶች ናቸው። አሎዌ ቬራ ነው። አሎዌ ቬራ ወይም ኢሬት የሚባለው ነው። በሁለተኛ ቆዳሪ ቦታ ይባላል። ከዚህ የተለያዩ ቅባት ነገሮችን የሰራናቸው እዛ አለ፣ የሰራሁት አለ። ሌላው ደግሞ ለቁስል የሚወጥ መድኃኒት የተሰራ አለ። ህፃናት በሚወጡት ለማስቋረጥ የተደረገ ስራ አለ ማለት ነው። ስለዚህ እነዚህ እና የመሳሰሉት ነገሮችን ብቻውን ሳይሆን ብሌንድ በማድረግ ቅባት ነክ ለምሳሌ እንደ ግላይሰሪን አይነት ቅባት የተሰሩ እዚህ እናያለን ማለት ነው። ስለዚህ በእነዚህ ተጠቅመን እዚች ቦታ ላይ ይሄን ጋዝ ሲሊንደር ወንጉትን በመጠቀም የተለያዩ እነዚህ አሁን ጠቃሚ ነገሮች ናቸው። ሞልድ በማድረግ እና ቦይል ለማድረግ የምንጠቀማቸው መሳሪያዎች ናቸው። በትንሹ ማለት ነው። ከከባድ ነገር ሳይሆን በትንሹ እነዚህ ነገሮችን በመጠቀም እነዚህን ደግሞ ስራ በሚሰራበት ጊዜ እነዚህ ቅዳሜን እሁድ ተጠቅሜ እነዚህ ነገሮች ለዚህ ግብዓት የሚሆኑ ነገሮች ናቸው። አንደኛ እንግዲህ ያው እንደምናየው ይሄንን ጓሮ ውስጥ ያሉትን ቦታኒካል ጋርደን ውስጥ ያሉትን ባህላዊ መድኃኒቶችን ተጠቅሜ ለእግር ሽታ የሚከላከል ማለት ነው። እግር ሽታ በተለያየ ወንዶች ካልሲ እና እግር ሽታን ለመከላከል መድኃኒት እዚህ ውስጥ በማድረግ ሳሙና ማውጣት ይችላል ማለት ነው። ለእግር ሽታ የሚሆን አንደኛ ይሄ ነው። ሁለተኛ ደግሞ ለጭርት የሚሆን ሳሙና በዚህ አይነት ሁኔታ ማውጣት ይችላል ማለት ነው። ሶስተኛ ደግሞ ለካፑቻ የሚሆን ሳሙና እንደምታዩት እዚህ ጋር መስራት ይችላል ማለት ነው። እነዚህ ታይቶ ማለት ነው በጣም ውጤታማ የሆኑት የሳሙና አይነቶች ናቸው። ዝም ብሎ ተራ ሳሙና የልብስ ሳይሆኑ ታጥቦ ሰው የራሱ ማለት ነው በዘለማድ የሚጠቀሙትን በሳሙና ፎርም ሲጠቀሙ አንደኛ ሃይጂናቸውን ለመጠበቅ፣ ሁለተኛ ደግሞ እንደ መድኃኒት ደግሞ ያንን በሰውነታቸው ቆዳ ላይ የወጣውን ኃይል በማድረግ ስለሚጠቅም በዚህ አይነት ሁኔታ ማውጣት ይችላል ማለት ነው። ለካፑቻ የሚሆን እንዳልኩት ለጭርት የሚሆን እና ለሌሎች ቆዳ በሽታ ለምሳሌ አሁን ለይሄኛው ሳሙና ደግሞ ለምንድን ነው የሚጠቅመው? ለኪንታሮት ማለት ነው። ኪንታሮት በዘልማድ በጣም አስቸጋሪ የሆነ በሽታ ነው። ግን መድኃኒት ውስጥ በማድረግ እንደዚህ ለኪንታሮት የሚሆኑትን ይሄንን ሳሙና ማውጣት ይችላል ማለት ነው። ሌላው ደግሞ እንግዲህ ያው በቆዳ ላይ ለቡጉንጅ ለቡጉርና ቡጉንጅ የሚሆን ሳሙና አሁንም ይሄኛው ማለት ይሄኛው የቡጉር ነው ያወጣሁት። ይሄኛው ደግሞ ለቡጉንጅ ማለት ነው። የቡጉንጅ ቡጉርና ቡጉንጅ እንግዲህ የተለያዩ ነገሮች ናቸው። በቆዳ ላይ የሚወጡ ነገሮች ናቸው። እነዛን ለመከላከል እንትን የሰሯቸው ሳሙናዎች ናቸው ማለት ነው እነዚህ። ስለዚህ ሳሙና እነዚህ ጀነራሊ በምናይበት ጊዜ ለ12 አይነት በሽታዎች የሚያገለግሉ ማለት ሳሙናዎች ናቸው። በቅርብ ጊዜ እነዚህ ነገሮችን እንግዲህ ያው ድጋፍ ካገኘው በገበያ ላይ የማዋል ስራ ይሰራሉ በቅርብ ጊዜ ማለት ነው። በእያንዳንዱ ቢሰማራ ማለት ያልተቀጠሩ ሰዎች ወይም ልጆች ቢሰማሩ አንዱ ሳሙና አይነት ወይም በሽታ አይነት ለሚሰሩት ሳሙና የሚቀጥሩት ቢያንስ 50 በላይ
ሰዎች ሊሳተፉ ይችላሉ ማለት ነው። 12 በ50 ሲሆን እንግዲህ ወደ ብዙ የሚሆኑት ያልተቀጠሩት ሰዎችን ወደ ስራ ማሰማራት የሚያስችል ስራ ነው ማለት ነው። ሌላው ደግሞ ያንን በደርማ ለሆኑት ወይም ቆዳ ነክ በሽታዎችን ለመከላከል የተሰራ ስራ ሲሆን እዚህ ጋር ደግሞ በምናይበት ጊዜ የተለያዩ ለሆድ ውስጥ አሁን አንደኛ ስቴፕ አናሊሲስ ተሰርቷል። ሁለተኛ ስቴፕ አናሊሲስ ተሰርቶ የተዘጋጁት አንደኛ አሮማቲክ የሆኑ ኮምፓውንዶች እንደነ ሽቶ ለምሳሌ ጥሩ ሽታ ያለው የሽቶ አይነት ነው የሰራው ማለት ነው። ደስ የሚል ሽታ ያለው ሽቶ አይነት። ሌላው ደግሞ ዶዶራንት አይነት ከተለያዩ ቅጠል ማለት ነው ሚክስ በማድረግ ቆዳን በማይጎዱ መልክ የማይጎዳና በጥሩ የሆነ እንትን የሚሰጥ ማለት ስሙዝ የሆነ ቆዳ የሚያደርጉት መድኃኒቶችን ሰርቻለሁ። ሁለተኛ ደግሞ ቅድም እዛ እንዳልኩት በጓሮ ስፓይሲስ ማለት ነው እንደነ ኪኖር አይነት የተለያዩ የወጥ ማጣፈጫዎችን ማለት ወጥ ማጣፈጫ ደስ የሚል ማለት ትንሽ ነገር ጠብ ካረገን ለምግብ ማጣፈጫ የሚያገለግሉ ከነዚህ ከቦታኒካል ጋርደን ማለት ነው እዛ ከተተከሉት እንትኖቹ አሁን ሽታው ራሱ ከሩቅ ያውዳል ማለት ነው። ስለዚህ ወደ 5 እስከ 7 አይነት ማለት ቅመሞችን ሰርቻለሁ። እነዚህ ቀጥታ ማለት ነው ለወደፊት ገበያ ላይ ሲውሉ ማለት ነው ለህብረተሰቡ በጣም ጠቃሚ የሆኑ ነገሮች ናቸው። ሶስተኛው ደግሞ እነዚህ መድኃኒቶች እንደምታዩቸው ለአሞኒክ ዳይዘንተሪ ለተቅማጥ ማለት ነው ደም የተቀላቀለ ተቅማጥ ሲያስቀምጥ ቀጥታ ማለት ከዚች ትንሽ ነገር ማለት ይሄን በሶሊድ ፎርም በማድረግ ከተለያዩ ከዱቄት አይነቶች ማለት ነው ከእንደነ ሽሮ አይነት ዱቄት እና ከእንደነ ፈጨ እንትን በቆሎ ዱቄት ጋር እንትን በማድረግ ማለት ሰውን በማይጎዳ መልክ ይሄ ሙከራ ደረጃ ላይ ነው ያለነው ማለት ነው ያለው። ይሄን እውቀት ካላቸው ወይም በእውቀት ከተካኑ እንትኖች ጋር ብንገናኝ የተሻለ ደረጃ እንደነ አስፕሪን አይነት ባክቴሪም እና እንደ ፔንሲሊን አይነት መድኃኒቶቹን ለማውጣት እንችላለን ማለት ነው። ስለዚህ በአጠቃላይ እንግዲህ ይሄን መድኃኒት እንትን ስናደርግ ለወደፊት ብዙ ራዕይ ይዞ ያለ ነገር ነው። ብዙ ስራ አጦችን ወደ ስራ የሚያሰማራ ስራ ነው። ከጎን የሚቆምና ሳፖርት የሚያደርግ ነገር ካለ ወይም ልምድ ደግሞ የተሻለ ነው ከውጭ ሀገር ውጪ ለምሳሌ ካሉት ሰዎች ጋር ልምድ ልውውጥ ካደረገን ዋይ ኖት ኢትዮጵያ ውስጥ መድኃኒት ማምረት አንችልም የሚለውን ነገር ታሳቢ በማድረግ ነው ይሄን ስራ የጀመርኩት ማለት ነው። ስለዚህ ለወደፊት ይሄንን ቅርብ ጊዜ ማለት ነው እንግዲህ ብዙ አመት ሳይሄድ የተሻለ ማለት ነው በኢትዮጵያ ውስጥ መድኃኒት የምናገኝበት ሁኔታ ይፈጥራል የሚል ነገር አለ ማለት ነው።